የጀሊሉ ሰላም በእናንተ ላይ እንዴት ናችሁ ሴቶች? እንኳን ወደ ሴቶች የዩቲዩብ ቻናል መጣችሁ። ስሙን ወደነዋል ሴቶች። ያ ማለት ግን የሴቶች ብቻ አይደለም ወንዶችንም ያካትታል። እንኳን ደህና መጣችሁ። እስኪ ሰበር ሰካ ያረጋችሁ ኢዳችንን ይዩት። ካለፈን በኋላ ቢሆን ለኔ 100 ብር አምጪ በታክሲ ማምጫ ይሆናል። እዚህ የኢዳ አስቤዛ ልናሟላ እንግዲህ ወደ ሱፐርማርኬት ልንሄድ ነው። ብርን ያሊዝም ማን ነው ፖርሳሊዝም። ስለዚህ ብር እየተሰጠው ነው ስልኬ ስር እንዳረገው ጠፋ እንኳን ታክሲ ይዤ እንደማለስ ለሷም እየተሰጣን ነው ብሯን ይጋር ስለሆነ ለማንኛውም በጣም ተጸየፍሽውሳ እንድች ብላን ያዘችው እንደዚህ መፍራት ይችላል። ለመቶ ብር ለክም ለደቁ ለ50 ብር ስልኬ ውስጥ እንዳስገባ እንጂ 500 መልሻለሁ 500 ሰጥቻታለሁ። هيا እኛ ወርቅ አግኝተናቸው ነው የምንለው። ልንረዳቸው ነው ትናንት ጀምራ ማፍጠሪያ ጻኛ ጋር ነው ያደረችው። እኛ ደግሞ ዛሬ ወስቻለሁ። ቅድም ብር ሰዓት ማስረጃ አለ እየረዳት ነው። ምንድነው የምንገዛው? ካፌሪና ከዲስ ብላችሁ አባን ኮል ገዛን شوية واحد حلو قرروا بدم سبلجة ጓደኛዬን እያያችኋት ነው። ሸቃላነቷ ትዝ ብሏት ያፈሰሰችውን እየለቀመች ነው። ሴቶች እንደዚህ ረፍት ምናምን ስትሄዱ እንደዚህ ከሱፐር ማርኬት ትገዙ ለእናንተ አሪፍ ነው። በተለይ ወጪ ለመቀነስ ምናምን የምር ጥሩ ነው። ሱፐር ማርኬት እየገዛችሁ የምትፈልጉትን ነገር አሟሉ። በጀማዓ ስትሆኑ ደግሞ ብሩ ራሱ ይቀንሳል ባንድ ስለሆናችሁ ምናምን። በዚህ መልኩ ለመጠቀም ሞክሩ። አሪፍ ነው፣ ይጠቅማችኋል። እንደምታዩት ሴቶቹ ከልባቸው እየገዙ ነው። ምንም አልቀራቸው ማለት ይቻላል። በቃ
በቃ ያማራቸውን በሙሉ ማለት ይቻላል። ፍራፍሬ ሁልጊዜም ይገዛሉ፣ እኛ ጀማዎች ይገዛሉ። መጨረሻ ላይ ግን አይበሉትም። ብዙ ሰዎች ደግሞ እንደዚህ በስራ ምናምን ሲያጋጥሙኝ አይበሉም። ለምንድን ነው የማትበሉታ? ፍራፍሬ ለምንድን ነው የማትወዱታ? ማለት እንጃ ለምንድን ነው የማበሉ? ስራቸው አትዛይል ነው ምናምን። የሚጠቅማችሁን ነገር ወቁ፣ ስታገኙ ብሉ። ሉሲያዎች ምናምን አላያችኋቸውም? ቅጠላቅጠል እንዴት እንደሚወዱት እንደነሱ ብትሆኑ አሪፍ ነው። የረመዳን 30ኛው ቀን እንደመሆኑ ደግሞ ጾመኛ ነን። አሱር ላይ ነው የሄድነው። መግሪብ ላይ አልጨረስንም። ኢንሻም ላይ አልጨረስንም ራሱ ይገርማችኋልና እዛ ክረሶ ምናምን ገዝተን እያፈጠርን ነበረ። አላሳስ ቤት ሄደን እንደዚህ ሰርተን ምናምን ስንባባል ነበረ። ማለት በቃ ምናፈጥረው አብረን ነው ምናምን። ያው ሱፐር ማርኬት አፈጠርን ብስበተውም ያኔ አኺራን ምግብ ሰርተን በመጨረሻችን ሱፐር ማርኬት ጨረስን። በጊዜ ጨርሰን ለመስጂድ እንድንዘጋጅ ምናምን በቃ ለወሬ ያክል እኮ ነው ያወራንበት ምናምንና ለማንኛውም ጨረስን። ከዛ ወጣን። ምን ሆነ መሰላችሁ? ታክሲ ያስቆምንና እኔ ከፊት ጋቢና ገባሁኝ። ጓደኛ አንቺ ከፊት ሁሉ ጊዜ እንጠጥ እያልሽ እየገባሽ መቼም የሆነ ጊዜ ላይ የሆነ ሰው ይዞሽ እንዳይሄድ ምናምን እያለች እባክሽ ይዞ ይሄድማ ተገላገላችሁ ምናምን እያልኳት እያማነው ነው ሰውዬው። ደግሞ ጸጉሩ ረጅም ነው ምናምን ኧረ ብዙ ነው ያለው ቢላሂ። ከዛ ትንሽ መንገድ ሄድንና ሙዚቃ ከፈተ። ከዛ ቀስ እያልኩ ሙዚቃውን ስሰማው ይሄ ሀበሻ ነውና እንደ ሴቶች ይሄ ሀበሻ ሙዚቃ አይደለም። አማርኛ እችላለሁኝ እንትን ነኝ ማነው ኤርትራዊ ነኝ ምናምን ሲለኝ አቤት እንዴት ቆሌ እንደተገፈፈ እንደዚህ አይነት ውርዴት በልጅ ልጃችሁ በምናችሁ ማይደረስባችሁ በቃ። ለማንኛውም ይሄ እሱ መኪና ላይ ሆኜ ያርኩት ቪዲዮ ነው። እንትኑ ድምፁን አጥፍቼው እንጂ እያወራንበት ነበር። ለማንኛውም በዋዲ ካፌ እንዳለው ነግሮናል። ቶሎ ቡና ጠጡ ምናምን የሀበሻን ቡና አለ ምናምን ብሎናል። እስኪ ሄደን እናየዋለን። ለማንኛውም እቤት እንደገባን ወደዛው ግማሹ ሽንኩርት መላጥ፣ ግማሹ ዝንጅብል፣ ሽንኩርት መክተፍ፣ በቃ ሁላችንም በየፊናችን ስራችንን ጀመረን ማለት ነው። ምክንያቱም በጊዜ መጨረስ አለብን። ምግብ ስንሰራ በእርግጥ ዝብርቅርቅ ያለ ቪዲዮ ነው የሰራነው። በተርቲብ አላረግንላችሁም። ይልቅ ቅቤ ማንጠር ከፈለጋችሁ በዚህ መልኩ ብታነጥሩ በጣም አሪፍ ነው፣ በጣም ይጣፍጣል። የኢትዮጵያ ቅቤ ምናምን እያሉ መጠበቅ ራሱ ይቀርላችኋል። ይሄ ሾካ ማንኪያ ያለው ማንኪያና ሾካ እንደዛ ነው፣ ሾካ ማንኪያ። ለማንኛውም እሱን ከጥቁር አዝሙድ፣ ነጭ አዝሙድ፣ ኮረሪማ፣ ዝንጅብል፣ ነጭ ሽንኩርት፣ ዘቃቅቤ፣ ኮሰረት፣ ጥምዝ ምናምን አድርጋችሁ ባንድ አድርጋችሁ የተወሰነ አስቀምጣችሁ ከዛ በኋላ ብታንሰረስሩት ያሜ በጣም ይጣፍጣል። ኮረሪማውን፣ ጥቁር አዝሙዱን፣ ነጭ አዝሙዱን ሞቅ ብታደርጉት አሪፍ ነው። ሞቅ አድርጋችሁ ፍጭት ማለት ነው። የተወሰነ ሰዓት ወይም አንድ ቀን ራሱ ብታሳድሩት ኖርማል ነው። ባንድ አድርጋችሁ ማለት ነው። ዝፍዝፍ ቅቤውንም ቅመሙንም ባንድ ዘፍዝፋችሁ ብታሳድሩት አሪፍ ነው። ከዛ በኋላ ሀቢባቲ የኢትዮጵያ ቅቤ ምናምን እያሉ መጠበቅ የለም። በጣም ጸደይ ነው ወላሂ፣ ሞክሩት። ከባድ አይደለም።
ቆራርጠ ነው እንጂ በጣም ረጅም ቪዲዮ ነው፣ ግን አላስፈላጊ ነው በማለት ነው። ምግብ መማር ከፈለጋችሁ እኛ እንድናስተምራችሁ ከፈለጋችሁ ችግር የለም እናስተምራችኋለን። ማን ነው እንሰራላችኋለን እንዴ? ምንድነው እናስተምራችኋለን? ምን ለማለት ፈልጌ ነው? ራሴን አዋቂ እያደረኩ ነው። ለማንኛውም ያለ ጫጫታ ተመልከቱ። ስንት እንደሆነ እስኪ ገምቱ። ስንት እንመስላችኋለን? ለማንኛውም ከጓደኞች ጋር እንደዚህ ምግብ መስራት ምናምን በጣም ፋሊያት ነው። የምር ደስ ይላል፣ በጣም ደስ ይላል። በቃ አላቅም የሚናፈቅ ነገር ነው ምናምንና እያጠናቀቅን ነው። ጥብሱ አለቀ። ጥብሱ ዝንጅብሉ ከተፍ ነው የተደረገው፣ እያያችሁት ነው። እኔ እንደዛ ነው የምወደው። ሽንኩርቱን ደግሞ ከጨመርኩት በኋላ አላመስለውም፣ እንደዚህ አድርጌ ክትመም አድርገው በቃ አበቃ። በቅቶታል አሁን በዚህ ሰዓት። እዚህ ጋር ደግሞ ለዶሮ ወጣችን እንቁላሉን ምን ልናደርገው መሰላችሁ? ልክ ፍርፍር ሲሰሩ እንቁላሉን ሰንጠቅ አድርገው በቅቤና በቅመም እንደሚያሹት ልናደርገው ነው። ጓደኞቻችን ግማሾቹ አይወልም እያሉ ነበረ። በእርግጥ ግን በድምጽ ብልጫ ስለበለጥን ኮረሪማ ምናምን የፈጨነው ቅመም ነበረ ከቅቤ ጋር አድርገን ትንሽ ሞቅ ካለ በኋላ እንቁላሉን ጨምረን የተወሰነ እንትን ማለት የተወሰነ አቆይተ ነው ከዛ ወደ ዶሮ ወጥ ውስጥ ጨምር ነው ማለት ነው። ጠፍታል። በነገራችሁ ላይ እንቁላሉ ብቻኛ አይሆንም፣ የሆነ ነገር ውስጥ አለው። ገብቷችኋል? የኢድ ስጦታችንን ካዘጋጀን በኋላ ቀጥታ ወደ ሻወር፣ ቀጥታ ወደ ልብስ ምናምን በቃ ሁላችንም ኢድ ሶላት እንዳያመልጠን በት ማለት ጀመርን። ጨራረስን ወጣን። الله الله وش ذا الجمال وش ذا الحلاوة وش ذا ها مدنا أبلشوا ليه هيا نهدا يتنا من نهدا هيا እሺ ቪዲዮ እንስራ ኑ በተርተው ነው ነይ በተርተው ነው ከዛ ከደረጁ ላይ አብራችሁ ትወርዳላችሁ አራታችሁ አብራችሁ እዚህ ጋር እንግዲህ ወደ መስጂድ ሄድን፣ ከዛ ሰገድን ምናምን ወደ ኮርኒሽ ምናምን ልንሄድ አስበን ነበረ፣ ግን በጣም ደክሞናል።
ከስራ ቦታ ጀምሮ ስላልተኛን ስለደከመን ተመለስን። ገንፎና ገንፋ ምናምን ተባባልን ምናምን። የቀጣውን ፈዓልያት بالعربي ፈዓልያት ፓርቲቱን እንለቅላችኋለን። እስከዛው ድረስ ቤተሰብ ሁኑላችሁ። ባባይ